እንደምታውቁት በአፍሪካ ኔትስ የአህጉራችን የአፍሪካ ሙዚቃዎችን የምንገባበዝበት ዕለት ነው ለተሰኘው። ከእሱ ጋር በተገናኘ የአፍሪካ ሩትስ ሙቭመንት የሀገር በቀል ድርጅት ነው፣ መንግስታዊ ያልሆነ ድርጅት ነው፣ ኤንጂኦ ነው። በወጣቶች ላይ የሚሰራ ወጣቶችን በትምህርት በበጎ አድራጎት እንደዚሁም በማህበረሰብ ተሳትፎና በሙያቸው የበለጠ ጥንካሬ ላይ እንዲደርሱ በስፋት ስራዎችን እየሰራ ነው። የሰሩትን ስራዎች እንደዚሁ ይመለከተናል። ከሙዚቃ ስለዚህ ከሱም አንፃር ደግሞ ካለ መንግስት አይሰራም። እነዚህ ስራዎች መንግስት የኛ ኮምፒቲቲቭ አይደለም ወይ ተወዳዳሪ አይደለም። አንድ ላይ ተዋህደን አጋዥ ወጣቱን ቦታ እንዲያገኝ እንዲነቃ የሚያደርግ ለመንግስትም ለራሱ መሰራት ያለበት ወይ መስራት ያለበትን ነገር እፎይታ ይደርስ። ምክንያቱም መንግስትም የተሰራው በሰዎች እነሱ ደግሞ ራሳቸው ሰው ከዛ እኔ ሊጨምሮ የሚችለው ነገር አብዛኛው ነገር መነጋገር ብዙ ጨምሮ ነገር አይኖርም። ግን ማንሳት የሚፈልገው ነገር ተደራሽነት ከሚመጣ አንጻር እንዲቪዚብል መታየት አንጻር ቅድም እንዳለው ሁለታችን ስራችን እየሰራ ይህን ድርጅት ለማስተዳደር አሁን የተመሰበት ሊደርስ የሞከርን የነበረውና አሁን በቀጣዩ አመት ካወጣናቸው ክልል ውስጥ ዋናው ነገር የኦፊስ ወይም የቢሮ ነገርን ማስተካከል ማስተዋወቅ እና በማንኛውም ቦታዎችን የሚቀበል ፈቃደኛ ከምንሰራበት ሂደት ውስጥ ደግሞ ዋና አፕሮች ወይም አካሄድ ሆነ የምንጠቀመው ፓርትነርሽፕ ወይም አብሮ የመስራት ኦፕሬሽን ይናገራል እና በእንደዚህ አይነት መልኩ ሊያግዘን የሚችል ማንኛውም ሰው እንቀበላለን። ቅድም እንዳለው በሀሳብ በሪሶርሶች ወይ በእውቀት ቅድመት አባባችን መረገፍ ማጠንከር መቻል ስላለብን በእንደሱ አይነት ነገሮች የሚያደርጋችን እንቀበላለን ብለን እንፈልጋለን። ከዛ በተጨማሪ ደግሞ የምንፈልገው ድጋፍ እየሰራን ያለነው ስራ የመንግስት ሊያገዝ ተባባል ሆኑ እየሰራን ያለነው ስራ የህዝብ ስራ የህዝብ ድጋፍ የምንንቀሳቀስባቸው እንቅስቃሴዎች ላይ ወጣቱና ወጣቶች ሊያግዘን ይገባል። ወላጅም ራሱ
በደንብ ምክንያቱም ልጆች ከወላጆቻቸው የሚመጣውን ነገር አብረው ተጋግዘው መስራት ስላለባቸው ወላጆቻቸው ልጆቻቸው ጥሩ ቦታ እንዲደርሱላቸው ጥሩ ነገር ሊያሳያቸው ስለሚገባ ወላጆች ማለት ነው። ይህ ነገር የሁላችንም እንደ ሕዝብ መስራት መሳተፍ ያለብን ነገር ነው እና ከላይ ያሉ ሰዎቻችን ብቻ ሳይሆን ከታችም የእኛ ነው የምንለው ሕዝብ እንዲያግዘን ይፈልጋል። አብሮ ይህን ነገር ልናደርግ ነው ስንል አለው ሁላችን ይባላል። በጣም አስፈላጊ ነገር ነው ብለን እናስባለን። እኔ ከወዲሁ ብናነሳው በጣም በርካታ ጂቶዎችን ብናነሳ በጣም ብዙዎች ናቸው። ትምህርት ቤቱ ከታች ጀምሮ ሙሉ ወጣት ሲሰራ ቀስ በቀስ የምታስቀምጣቸው ትንንሽ ድንጋዮች ትልቅ ቦታ ያደርሳሉ። አፍሪካ ሩትስ ሙቭመንትን በቀጣዩ ኬንያን ብሎም ደግሞ የተለያዩ እዚህ ምስራቅ አፍሪካ ከዛም ደግሞ አፍሪካ ላይ ትልልቅ ስራዎችን ይሰራል ብዬ አስባለሁ። ሳዶል ፍቃዱ በአየር ጊዜያችሁን ሰውታችሁ እዚህ ስቱዲዮ ድረስ ተገኝታችሁ ስለ አፍሪካ ሩትስ ሙቭመንት በተለይ ደግሞ ወጣቶች ላይ መሰራት አለበት ብላችሁ እናንተ እንደዚህ በአንድ ሰዓት ከ30 ብዙ ሀሳብ አላነሳንም። የተወሰኑ ሀሳቦችን ያነሳል። ግን በዚህ በአንድ ሰዓት ከ30 ባላነሳሉ ያዳመጡ የተወሰኑ ሀሳብ ያላቸው ወጣቶችን የበለጠ እንዲነሱ የበለጠ እንዲገቡ ብሎም ደግሞ ወደ አፍሪካ ሩትስ ሙቭመንት እንዲመጡ እንዲንቀሳቀሱ ያደርጋል ብዬ አስባለሁ። ስለሁላችሁ በጣም እጅግ ይችላል። አድማጮቻችን የዛሬ ቤተሰብ ፕሮግራማችን ላይ የሚመስል ነበረ። ፕሮግራማችን ስፖንሰር ያደረገው ተወስዶ በጣም እጅግ አድርጌ አመሰግናለሁ። ፕሮግራሙን አዘጋጅ የሚመከር የችርቻሮ መሸጫ ዋጋው 15 ብር ነው። ቺቶስ ሙጆ አይና ሚዲያ ኮሚኒኬሽን
ገደማ እንደነበረ አስታውሰው በወቅቱ መንግስት 130 ቢሊዮን ብር የሚጠጋ ሀብት መመደቡን አስታውቀዋል። ከዚህም በተጨማሪ ባለፈው ዓመት መንግስት 9 ቢሊዮን ብር ለመድኃኒት ግዢ ድጎማ ማድረጉን ጠቅላይ ሚኒስትሩ ገልጸዋል። አሁን በጤና ሚኒስቴር የበጀት በጀት የሚያደርገው ቢሆንም ካለው ፍላጎት አንጻር ግን በመሆኑን በላይ ኢትዮጵያውያን ከሳውዲ አረቢያ ወደ ሀገራቸው ተመለሱ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 3521 ኢትዮጵያውያን በዚህ ሰሞን ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። በሳምንት ውስጥ በተደረገ በቴሌቪዥን በረራ የተመለሱ 3440 ወንዶች፣ 78 ሴቶችና 14 ህጻናት ሲሆኑ መካከልም 59 የሚያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል ተብሏል። ብዙ በአስቸጋሪ ሁኔታ ውስጥ የሚገኙ ዜጎች 50 ዜጎችን ለመመለስ ታቅዶ መጋቢት 3 2017 የወጣ መጀመሩን ይታወቃል። በዚህ መስካም 49949 ኢትዮጵያውያን ወደ ሀገር መመለስ መታሰቡን ሚኒስትሩ ገልጿል። ሚኒስቴር መስሪያ ቤቱ ከሚመለከታቸው ባለድርሻ አጋሮች ጋር በመቀናጀት ለተመላሽ ዜጎች በአየር መንገድና በመጠለያ ማዕከላት እየተዘጋጀ ያለው የሕክምና አቀፍ ሀገር በቀል የሲቪል ማህበረሰብ ድርጅቶች ከሌሎች አህጉራዊና ዓለም አቀፋዊ ተቋማት ጋር አብረው መስራት እንዲችሉ የሚደነግግ ነው ብለዋል። የሕክምና አቀፍ ሀገር በቀል የሲቪል ማህበረሰብ ድርጅቶች የገንዘብ ማስጠንቀቂያ ግብረቶችና ሌሎች የተለያዩ ድጋፎች እንዲያገኙ የሚያስችላቸውን ምቹ ሁኔታ የሚፈጥር እንደሆነ ተናግረዋል። ባትሪው ችግራቸው ከሆነ ግን ሌላኛው ፓርታቸው አይታወቅም። ለምን መሰለሽ እኛም በዛ ስለለመድን እዛ ላይ እናስራለን ሲል እንኳን ቀላል ሲል
እንደሆነ ምንም ስለማይታወቅ ታዲያ ይደፋሉ እያሉ ለማምጣት እንደገና መጥቶም እዚህ ጋር ሲቀምጣ ደግሞ ለዛ እያፈሰሰ አመጣ እዛ ካምፓኒ ውስጥ የሚሰሩ ሰዎች እዛ ካምፓኒ ውስጥ የሚሰሩ ምናምን ተፈልገው በስም እንደ ሸቀጥ አራገፈልኝ ሄዶ ካምፓኒ
ቆይታለች። አሸባሪዎቹ ማልሻውና አይስ ከፍተኛ ስጋት ተፈጥረዋል። አልሸባብ ከ16 ዓመት በላይ የሶማሊያ መንግስት ሲዋጋ የቆየ ሲሆን በተደጋጋሚ የመንግስት ባለስልጣናትና ወታደራዊ አባላትን ኢላማ አድርጓል ሲሉ የዘገበው አናዶሉ ነው። የኢራን መንግስት በመጀመሪያው አስተያየታቸው አጸፋዊ ምላሽ ለመስጠት ቃል ገብተዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በቴህራን የ32 ሊኖር እንደሚችል ፍንጭ የሰጡ ሲሆን አሁን ያለው የኢራን አገዛዝ ኢራንን እንደገና ሻለቅ ማድረግ ካልቻለ ለምን የአገዛዝ ለውጥ አይኖርም ሲሉ ገልጸዋል። የተባበሩት መንግስታት ድርጅት የኒውክሌር ተቆጣጣሪ ቡድን በኮርዶ በናታንዝና በኢሳፋ ቦታዎች ላይ አሜሪካ የፈጸመችው የቦምብ ጥቃት ተከትሎ ከጣሊያ ውጭ የጨረር መጠን መጨመር እንደሌለም ተናግረዋል። እንደ አውሮፓውያን አቆጣጠር ሰኔ 13 ጥቃቱን ከከፈተች በኋላ ከ400 በላይ ሰዎች መሞታቸውና ቢያንስ 3056 ሰዎችን ቆስለዋል። በእስራኤል ደግሞ ቢያንስ 24 ሰዎች በኢራን ጥቃት ተገድለዋል። So that was my ticket for the bus for the short trip, or that's not a short. And that's the experience you get to experience when you use the Ethiopian public transport. So you guys, thank you for watching my episode, and let's see you on my next video. Thank you.